ለሴት ልጅ በቂ ስፔስ በመስጠት ናፍቆት እንዲያርባት ማድረግ ትችላለህ። ናፍቆትን ብቻ ሳይሆን ዳግም ወደ ህይወት እንድትመለስ ማድረግ ትችላለህ። ነገር ግን እነዚህ ነገሮች አንድ በአንድ ማድረግ ይኖርብሃል። የመጀመሪያው እውነተኛ ርቀትን ፍጠር። አትደውልላት፣ ቴክስት አታርግላት። እርሷ ቀድማ እስካላወራች ድረስ ቀድመህ ማውራትህንም ልታቆም ይገባል። አንተን የምትናፍቅህ የአንተ አለመኖር ሲሰማት ብቻ ነው። እመነኝ፣ ብዙ ወንዶች የሚሸወዱት ነገር ግን መሰለህ ማለትም በአካል መገናኘቱን ያቆማሉ ወይም ደግሞ እርሷ ያለችበት ቦታ መሄድ ያቆሙና ነገር ግን ደግሞ ደጋግሞ ይደውላሉ ወይም ደግሞ ቴክስት ያደርጉላታል። እንደዚህ የምታደርግ ከሆነ አሁን የምልህ ነገሮች አይሰሩም። ምክንያቱም ሺፍት ነው ያደረገው። በፊት በአካል ታደርቃት ነበር፣ አሁን በስልክና በቻት ማድረግ ጀምረሃል። በዚህ መንገድ አይሰራም። ስለዚህ ሙሉ ለሙሉ ርቀትህን መጠበቅ መቻል አለብህ። ሙሉ ለሙሉ ከህይወቷ ለተወሰነ ጊዜ መጥፋት አለብህ። ያኔ ትናፍቅሃለች። ሁለተኛው እርሷ ወደ ህይወትህ የምትመለሰው እርሷን ለመልቀቅ ሙሉ ለሙሉ ዝግጁነት እንዳለ ስታውቅ ነው። ማለትም የሰው ልጅ በተፈጥሮ ምን መሰለህ መሄድ ለሚችሉ ወይም ደግሞ በራሳቸው ዓለም ደስተኛ ለሆኑ ሰዎች በቀላሉ ይማረካል ወይም ደግሞ እጇን ይሰጣል። ሴት ልጅም ተመሳሳይ ሎጂክ ነው። ምንም የተለየ ማንነት የላትም። ስለዚህ ሁሌም ቢሆን እርሷን ለመልቀቅ ዝግጁነት ከሌለ ወይም ደግሞ እንዴት ነው ባጣ ቆዩኝ አይነት ነገር ሆነ እንኳን በህይወቷ ለመቆየት የምትወስን ከሆነ ወይም ደግሞ እንደዛ አይነት ነገር አንተ ላይ የምታስብ ከሆነ ምንም በህይወትህ የምትመለስበት አሊያም ደግሞ የምትቆይበት አንዳችን ምክንያት አይኖራትም። ስለዚህ እርሷን ለመልቀቅ ፈቃደኝነት ልታሳይ ይገባል። ማለትም ሚስትሪ ስታደርግህ ወይም ደግሞ አንተን በማይገባ መንገድ የምትይዝ ከሆነ ሙሉ ለሙሉ ልታጣት ፈቃደኛ እንደሆንኩ ስታውቅ ወይም ደግሞ እሷ ያ ነገር ሲገባት በህይወትህ አለ። ሶስተኛው ነገር የተጎጂነት ስነልቦናህን ሙሉ ለሙሉ መተው ይጠበቅብሃል። ብዙ ወንዶች የሚያደርጉት ነገር መሰለ ከፍቅረኛቸው ወይም ደግሞ ከሚወዷ ሴት ጋር የተለያዩ ሰሞን ላይ ልብ የሚነኩ ወይም ደግሞ ንዴትን የሚያሳዩ የተለያዩ ግጥሞችን ማጋራት ወይም ደግሞ ልብ የሚነኩ ሙዚቃዎች እንደዚሁ እየቆረጡ መላክ ወይም ደግሞ ሼር ማድረግ የመሳሰሉ ነገሮች ውስጥ የምትገባ ከሆነ ዝቅተኛ በራስ መተማመን እንዳለ አመላካች ነው። እንዲሁም ደግሞ በልጅቷ ላይ ከፍተኛ የሆነ የስነ ልቦና ጫና ታደርግባታለህ። እነዚህ ነገሮች ለአንተ እንዳልኩ ሼር ነው የምታደርገው፣ ቀለል ልታደርገው ይችላል። ነገር ግን ያቺ ልጅ ራሷን ለማዳመጥ ወይም ደግሞ ማንነቷን ለማየት እንኳን የምትወስደውን ጊዜ በጥሞና እንዳትወስደው ወይም ደግሞ እንዳትተገበረው ታደርጋታለህ። ምክንያቱም እንዳልኩ አንተ የምታደርጋቸው ጥቃቅን ነገሮች በእሷ ላይ የስነ ልቦና ጫና ስለሚያደርጉ በይበልጥ እያራካት ትመጣለህ። ስለዚህ ስሜትን መቆጣጠር ወይም ደግሞ ስሜትን ሃንድል ማድረግ ላይ ልትሰለጥን ይገባል። አራተኛው የቀደመ ቁስል በማንሳት ስሜታዊ ቁጥጥር ውስጥ እንዳትገባ መጠንቀቅ መቻል አለበት። ብዙ ወንዶች ከላይ የጠቀስኳቸው ነገሮች ያደርጋሉ። ከዛ ደግሞ ያቺ ልጅ ወደ ህይወታቸው ትመለሳለች እንበል። ከዛ የሚሰሩት ዋነኛ ስህተት ምን መሰለህ? የተጣሉባቸውን ጉዳዮች ደጋግመው ያነሳሉ ወይም ደግሞ ደግሞ ማንሳት ይመርጣሉ። ያኔ እኮ አንቺ ስትረቂኝ ትዝ ይልሻል፣ እንደዚህ አድርገን ወይም ደግሞ እንደዚህ ተፈጥሮ የመሳሰሉ ነገሮችን ማንሳት በድጋሚ እንደተረቀህ ወይም ደግሞ ከዝቅተኛ በራስ መተማመን የሚመጣ አሊያም ደግሞ ያለመብሰል ምልክቶች ናቸው። እውነተኛው ነገር ምን መሰለህ? ያለፈው ቁስል አልፏል ወይም ደግሞ የተፈጠሩ ነገሮች በአጠቃላይ ተፈጥረዋል። ዛሬ ላይ ማቾር እንዳረግ ወይም ደግሞ ከነዛ ነገሮች እንደተማርክ ብቻ ነው እንጂ ማረጋገጥ መቻል ያለብህ እንዳልኩ በፊት ፍቅራችሁን ለማንሳትም ሊሆን ይችላል ወይም ደግሞ የተጣላችሁበትን ጉዳይ እንደ አዲስ ለመፍታት የምትሞክር ከሆነ ያቺን ልጅ በይበልጥ እያራካት ትመጣለች። ወደ አንተ ስትመጣ የተወሰነ ሻል ብሏት ወይም ደግሞ ከአንተ ጋር ለማውራት ትመጣለች። ደግመህ ግን ያን ነገር የምታነሳው ከሆነ ሙሉ ለሙሉ ኢግኖር ታደርጋለች ወይም ደግሞ ከህይወት ትወጣለች። ስለዚህ የቀደመ ቁስል ላይ ይነካል። በመጨረሻ ማወቅ ያለብህ ወርቃማ ህግ ልንገርህ። ሁሌም ቢሆን ድልድዩን የሰበረው ሰው ነው መስራት ያለበት። ያ ማለት እሷ አስከፍታ እሷ አስደብራህ አንተ ይቅርታ መጠየቅ ወይም ደግሞ ግንኙነቱን ወደ ነበረበት ለመመለስ እንዳትሞክር። ያለበዛ የግንኙነቱ ለማኝ ወይም ደግሞ የግንኙነቱ ጠባቂ አንተን ታደርጋለች ማለት ነው። ስለዚህ ከእሷ በኩል እስካልመጣ ድረስ ደጋግሜ ይቅርታ በመጠየቅ ወደ ህይወት ልታመጣት ባትሞክር የኔ ሀሳብ ነው። ነገር ግን እንዳልኩ ግንኙነቱ ያንተ ጥፋት ከሆነና ወይም አንተ ማስቀጠል የምትፈልግ ከሆነ ድልድዩን የሰበረው ሰው ነው የሚሰራው ሰው ይቅርታ መጠየቅ ይጠበቅብሃል። ስለዚህ ከላይ የጠቀስኳቸው ነገሮች አንዲትን ሴት ወደ ህይወትን ለመመለስ በትክክል የምታደርጋቸው ከሆነ እመኔ ዛሬ ነገር ሳትል ትመለሳለች፣ በእጅ ትገባለች። ቁም ነገሩ በትክክል ማድረግ ላይ ነው።